በእርሚያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው ቦታ ባለቤቱ ኢየሱስ ክርስቶስ በቆመበት ቅዱሳን ሐዋርያት በነበሩበት በደብረ ዘይት ተራራ ላይ በፊቱ ላቆመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ነው የሚገለጠው ታዲያ? አዎ እንግዲህ ዝናብም እየመጣ ስለሆነ አጠራ አድርጌ እንደው አዲስ ነገር እንዲሰሙ ሳይሆን ያው ታሪኩ ሁልጊዜም መተረክ ስላለበት በሱ ጉዳይ ነው ትንሽ የምንነጋገረው። ቅድም አባታችን በወንጌል ሲያነቡ ማቴዎስ 24 ቁጥር 1 ላይ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ዘመን የማይቆጠርለት መለኮት ዘመን ተቆጥሮለት በዚህ በሚመላለስበት ጊዜ የእስራኤልን ሕግ ለመፈጸም በቤተ መቅደስ እየተገኘ ጸሎት ያደርስ ስለነበር ከቤተ መቅደስ ቆይቶ ሲወጣ ቅዱሳን ሐዋርያት ደቀ መዛሙርቱ ምን አሉት? ከወጣ በኋላ አየኸው ወይ ቤተ መቅደሱን እንዴት እንደሚያምር አሉት። ያው እንደምታዩት የዚህ ሀገር ድንጋይ አሰራሩ እጹብ ድንቅ ነው። ያ ቤተ መቅደስ የመጀመሪያው ቤተ መቅደስ በሰሎሞን የተሰራው በባቢሎናውያን በናቡከደነጾር ፈርሶ ስለነበር፣ ሁለተኛው ቤተ መቅደስ ደግሞ በዘሩባቤል ዘመን ታንጾ አርጅቶ የነበረውን ሄሮድስ የተባለው ንጉስ ደግሞ አዲሶላቸው ስለነበር የቤተ መቅደሱ ውበት፣ የግድግዳው ጽዳት፣ የድንጋዩ አሰካክ፣ የመቅደሱ ማማር እጹብ ድንቅ የሆነ ስለነበር አየኸው ወይ የቤተ መቅደሱ ማማር አሉት። አዎ አየሁት፣ ግን ምን ያደርጋል ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። አዎ መሰራቱም ተሰርቷል፣ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ከዛ እንግዲህ ተያይዘው ወደዚህ ነው የመጡት። ያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት በኋለኛው ዘመን በጥጦስ ዘመን የሚፈጸመውን ለማመልከት ነው። ያ ቤተ መቅደስ ጽድቅ ብቻ አይደለም ይሰራበት የነበረው፣ ኃጢአት ይሰራበት፣ ወንጀል ይፈጸምበት፣ ማጭበርበር ይካሄድበት፣ ንግድ ይፈጸምበት ስለነበረ በቤተ መቅደሱ የሚሰራውን ስራ ራሱ ባለቤቱ ኢየሱስ ክርስቶስንም እንዳላስደሰተው ታውቃላችሁ። ቤቴ የጸሎት ቤት ይባላል እንጂ የወንበዴ ዋሻ የነጋዴዎች መናኸሪያ አይደለም ብሎ የተናገረበትን እናስተውላለን። ስለዚህ በቤተ መቅደሱ ብዙ አይነት በደል ይፈጸም ነበር። ወደ ቤተ መቅደሱ መስዋዕት ይዘው የሚመጡ ከሩቅ አገር፣ ቤተ መቅደሱ እዚህ ብቻ ነው ያለው። ምኩራብ ግን በሁሉ ቦታ ነበረ። በየምኩራቡ ሃይማኖታቸውን ያካሂዳሉ። በዓመት በተወሰነ ጊዜ ግን ወደ ቤተ መቅደስ እየመጡ ደግሞ አምልኮታቸውን ይፈጽሙ ስለነበር በሚመጡ ጊዜ ከሩቅ አገር ከብት እየነዱ በግ ፍየል እየነዱ ይመጣሉ። ቤተ መቅደሱ 3 ክፍል ነበረው። ውስጠኛው ቅድስተ ቅዱሳኑ ነው። ሁለተኛው ደግሞ የካህናቱ መኖሪያ ነው። ሶስተኛው ደግሞ መነገጃ ቦታ ስለነበር ያንን ከብት የሚያስደነብር ነገር እየለበሱ ወደ ቤተ መቅደሱ እየደነበረ እንዲገባ ያደርጉትና የነጋዴዎቹን ከብት ቤተ መቅደስ የገባ አይወጣ ከል የገባ አይነጣ እያሉ በዚህ አይነት ያንን ንብረታቸውን ይቀሟቸው ነበር። እንዲሁ ደግሞ ለስለት ለእግዚአብሔር እሰጣለሁ ብለው ይዘው ሲመጡ በመንገድ ላይ ከብቱ በውሃ ጥም በሳር እጦት ሰውነቱ ከስቶ ሆዱ ሸልጎ ወደ ውስጥ ገብቶ ሲያገኙት ምን ነው ለእግዚአብሔር ነውር ያለበት ታመጣለህ? ያማረውን የሰመረውን ለምን አትሰጥም ሲሉት ኧረ እኔስ ከሀገሬ ሳመጣው እንዲህ ነበረ፣ ነገር ግን እዚህ ከመጣ በኋላ በመንገድ ላይ መንገድ ስለተመታ ውሃ ስላጣ ሳር ስላልጋጠ በዚህ የተነሳ ነው ሲላቸው፣ አይ ቅንነቱማ አለ፣ እኛ እኮ ከውስጥ የሰባ ያማረ አለን፣ በአንዱ 2 ብትለውጠን እኮ ትችላለህ እያሉ እንዲያረጉ እየለወጡ ጥፋት ይሰሩበት ስለነበር ይሄ ቤተ መቅደስ ጽድቅ ብቻ ሳይሆን ወንጀል የሚፈጸምበት ነበር። ዛሬም ቢሆን
ቤተ መቅደሱም እኛም የእግዚአብሔር ቤተ መቅደስ የተባልነው እግዚአብሔርን ደስ የማያሰኝ ሥራ ካልሰራን ይህ ቤተ መቅደስ ይፈርሳል፣ እንደምታዩት ያማረ ቢሆንም ይበላሻል፣ ይፈርሳል ብሎ እንደተናገረው ዛሬም ይሄ ለእኛም ትምህርቱ የሚሰራ ነው። በዛን ጊዜ ጌታችን ኢየሱስ ክርስቶስ ይህን ብሏቸው ወደዚህ ወደ ደብረ ዘይት ተራራ ይዟቸው መጣ። አሁን ካላችሁበት ሆኖ እዚህ እኮ ነው ወደ ማዶ ቤተ መቅደሱን እያዩ አመጣጥህ ዕለተ ምጽአት ምን ይመስላል? እንዴት ነው? እስኪ ንገረን፣ አስረዳን የሚል ጥያቄ ጠየቁት። ሲነግራቸው ማንም እንዳያስታችሁ የመጀመሪያው ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ከዛው አያይዞ እንግዲህ ምናልባት ዝናቡ እንደሚወጣ እንበል ዝም ብለን እንቀጥል። ታዲያ አንድ ጥላን ታዚ ወድ ነው አንተ ቀደማ ነው በጥራ የገተረ ሰውዬ አይዟችሁ ያባራል። ይህም በረከት ነው፣ ወራሱ ለበረከት ያድርግልን፣ ጸበል ያድርግልን እና ማንም እንዳያስታችሁ ተጠንቀቁ አላቸውና ከዚያ በኋላ እንግዲህ ብዙ ተከታታይ ትምህርቶች ለዛሬ በዘመናችን እየተፈጸመ ያለ ገና ሊፈጸም ወደፊት የምንጠብቀው ብዙ አይነት ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። ያንን እዚህ አሁን ያለንበት ቦታ አማን በአማን እዚህ ቦታ ላይ ሆኖ ነው ይህንን ትምህርት የነገራቸውና ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እኔ ክርስቶስ ነኝ እያሉ በስሜ እንኳን ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ይህ ደግሞ በየዘመናቱ እየተፈጸመ ነው። እኔ ክርስቶስ ነኝ ብለው የመጡ በአሜሪካ ሀገር 2-3 ጊዜ የተነሱ ሰዎች አሉ። በሌላም በአውሮፓ ሀገር እንደዚሁ የተነሱ ሰዎች አሉ። ክርስቶስ ነን እያሉ ሰው እያስከተሉ የተነሱ ሰዎች ነበሩ። ግን እነሱ አይደሉም። ባለቤቱ ምን ብሏል? ክርስቶስ እዚህ አለ ወይም እዛ አለ ቢሏችሁ አትመሯቸው እንደተባለ ማንም እንዳያስታችሁ። ሌላው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል። ጦርን የጦርነትን ወሬ በምድር ላይ በልዩ ልዩ ቦታ የምድር መናወጥ የምድር መጠቀቅ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው፣ የችግሩ ሁሉ መነሻ ናቸው እንጂ ፍጻሜው አይደለም። ስለዚህ ገና ነው፣ ግን ተጠንቀቁ። የተጠንቀቁ ለምንድን ነው? ተዘጋጅተን እንድንኖር ዕለተ ምጽአት መኖሩ ክርስቶስ ዳግመኛ እንደሚመጣ እንደሚፈርድብን አይቀደም የመጣው ሊፈርድልን ነው የመጣው ወይንም ሊያድነን ነው